ምንድነው? አይጤናየ አይጣለኝ እኔ ምንድነው? አይጥ እንዴ? አይጥ ከወጣልህ እኮ አይጥ አለ ማለት እኮ በጣም ጠንካራ ነው ማለት እኮ ነው። እሺ እኔ ጠንካራ ነኝ። ማን ያወጣልሽ? አባቴ ነው ያወጣልኝ። እንደዚህ መቶኝ እኮ ነው ያወጣልኝ በኃይለኛው። ለእኔ ማጭልኝ ያማል ግን እሺ እውነት ማልቀት ግን አይቻልም። እሺ ኧረ እኔ አላረግዝም። እኔ ጠንካራ ልጅ ነኝ። እኔ አላረግዝም። ያማታል እንዴ? እኔ ሳረግዝ አይተሽን ታውቂያለሽ? እና እጅን እንደዚህ ግለጣ አይዞሽ ራስሽ አይዞሽ ራስሽ አይዞሽ። እንዴ አመመ እንዴ? አሪፍ ነው። ወጣልኝ እኮ አይጥ አመመ እንዴ? የደስታ እንባ እኮ ነው የደስታ እንባ። መጣሽ? አይዞህ በቃ እሺ። እንኳን ራስሽ አይዞሽ መጣ አትይኝ። በቃ ወደዛ ዙሪ ወደዛ ዙሪ። ይህ ቦቸራ ግን አላበዛውም እንዴ? በጣም ነው እንጂ ያበዛው። በጣም ነው ያበዛው። የሚፈራ መሰለው እንዴ? ሁሉ ጊዜ እኛ የሚመታን እኮ። ቆይ ግን እኔ እናንተ አሁን እሱ ለሁለት ያቅተናል። እንቀጠቅጠዋለን እኮ። እግሩን ትይዥልኛለች እኔ ማለት ነው ቦክስ እንደ ቫንዳም እንደዚህ እግሬን ከፈለኩት እግሬን አነሳለሁ። እንደዚህ ወደ ላይ አገጭባ እመታዋለሁ። እንደውም ዛሬ ለሁለት እንቀጥቅጠው። እሺ እሱም ብሎ ጉልቤ እኮ ዝም ብሎ ከመሬት ተነስቶ ሰውን እንዲማታውን መብት የሰጠ ደግሞ እኮ ጉልበት የለውም። እኔ እኮ ደግሞ እንደው ፓወር አለኝ እኮ። እሺ ፓወር አለኝ። የደበቅኩት እስከ ዛሬ ለማንም አላሳይም ብዬ ነው እንጂ። እንደውም እስከሚመጣ እንጠብቀው። ማን እንደሆነ እናሳየዋለን። ቆይ እንደውም ይምጣት እንዴ! አንተ እንደውም መጣ። የታል? ቦቸራ ምንድን ነው? ኧረ እኔ የሆነ ነገር ልነግርህ ብዬ ነው። ምን ፈልገሽ ነው? ይሄ ቁልጭ ማለት ነው ቅድም ማለት ነው እኔና አንቺ ቦቸራን ለሁለት እንቀጠቅጠዋለን አያቅተንም አለኝ እኮ። የታለ? ያነዘገ የታለ? ኧረ ቁልጭ አረቀስ እንዳያንቅህ እንዴ? ሰተንሃል አይደል? አንቀማ አንቀበል። ምን አይነት አበላል ነው የምትበላው? እስቲ ቀስ በል ስትወረውር እንዳፈነክታቸው ውስጥ ያሉት እንዲቦት ምንድነው ልብላበት እንዴ? ከስፖርት አንዱ የመጣው እኔማ ዝም ብዬ ሳስበው እንዲያፉን ከፍቶ ፌስታል ይዞ የሚጠብቅ የራበው ጅብ ውስጥ ያለ ነው ይመስላል። ምንድነው ሆዴ ሁሉ ጊዜ የምትገምቱት? እንኩ አልበላም በቃ። ኧረ በእናትህ እንደው አፈርሶን ብላለች ልጄ። አንተ ሳትበላ እንዴት ልሆን ነው? ወይ አንተ ወደዛ ቀበላለሁ ከፈለኩ እበላለሁ። አርፈህ ትበላ እንደውም ብላ። እንደውም እዚህ ቤት በጣም እየበደላችሁኝ ስለሆነ ውርቴን ድርሻዬን ስጡኝ። ድርሻዬን ነው ስጡኝ ያልከው? እማ አድምጪኝ እንጂ ምንሽ ማየልሽ ነገርኩህ እኮ አትከተለኝ አላልኩም? ከበርኩኝ ወይኔ በቃ ላይ ጠራኝ ነው። አይጠራኝም፣ አሁንም አይጠራኝም። በቃ ያንሽማ አረማ ምንድን ነው የምታካብጂው? በቃ ቀለል አድርጊው እንዴ። ቀለል አድርጊው? ጭራሽ ልትመክረኝም ትፈልጋለህ? ኤክስኪውዝ ሟ ምን ሆኜ ነው? አበርኩ መሰለኝ። በቃ ከዚህ በኋላ የማይጠራኝም ሌላ ሴት ጋር እየደወለልኝ። ኧረ ለዚህ ተይ። አሁን አንዴ እሺ ብለሽ እኮ ብትሰሚኝ ሁሉን ነገር ታውቂዋለሽ። አንዴ ብቻ ስሚ በቃ። ምንድን ነው እንዴ? አካበድሽ በጣም። ከዚህ በኋላ አንድ እርምጃ ተራምደህ ብትከተለኝ አስቀበድዳለሁ። እሺ በቃ ከዚህ በኋላ አይደውልልኝ። ለምን ይደውልልኛል? ለምን ይደውልልኛል? እንዴ አንድ ደቂቃ ሆኖ ያመነዘረማ ሴቶቹ ጋር ይደውል ይላል።
እንቅልፍ መጥቶብሽ ነው? ስማ እስኪ በሞቴ 200 ብር አበድረኝ። ታስታውሻለሽ? በልጅነትሽ ሳዲግ የተቸገሩትን እንረዳለሁ ትይ ነበር። አሁን ግን ያው ከተቸገሩት አንዱ ሆነሽ አረፍሽው። አልሰጥም ማለት ያባት ነው። ትርፍ መናገር አያስፈልግም። እሺ እንዴ እንኪ አይፈልግም። አታቆልጭ። ና ና። ምንድነው? ጭንቅላት ግን በጣም እያደገ ነው እና ምን ያሳድባል ታዲያ? እንዴ እሰድባለሁ። ስማ እቺን ደብዳቤ ማለት ነው ህይወቴን አውሻታ ለህይወቴ ታደርስልኛለህ። ህይወቴ ቆንጅዬዋ ናት። እሺ በይ ቶሎ በይሽ። ማን ነው? እኔ ነኝ። ከየት መጣ ደግሞ ዛሬ? አይ ደብዳቤ ነው ደብዳቤ። የምን ደብዳቤ አንተ? ግብዳው ነው ለሂዊ ስጥልኝ ብሎ የላከኝ። እቺ ጎረቤት ያለችው የመሲ ልጅ ህይወት ከሷ ጋር ተምታውቶብህ እኮ ነው። እሷ አይደለችም ለእርሱ ነው። እማማ ህይወት ለኔ ይላል እንደዛ። ለእማማ ህይወት ሂዊ ብሎ ነው የላከኝ። ምን አባቱ ፈልጎ እስቲ አንብበው። መጀመሪያ የልብ ቅርጽ አለ ከላይ። ከዛን በጦር እንደዚህ ተወግቶ ደም ጠብ ጠብ እያለ ነው ኩባያ ውስጥ ልብ ቅርጽ። ከዛን ለማፈቅርሽ ሂዊዬ የኔ ናፍቆት ለጤናሽ እንደምነሽ እኔ ካንቺ ናፍቆት በስተቀር ደህና ነኝ። ቂጡን እኮ እያጠብን እኮ ያሳደግነው ልጅ እኮ ነው። እወድሻለሁ። የት ነው ያለው? የት ነው? እዛ ቆሟል። እዛ ቆሟል። አሁን ና ታደርሰኛለህ ና